ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 110ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዴሰምበር 11 ነው። እንግዲህ አሁን ይሄ በ110ኛው ቪዲዮ አዲስ የታክስ አይነት እስካሁን ካየናቸው አራተኛው የታክስ አይነት ይሆናል ማለት ነው። የደሞዝ ገቢ ግብር ወይም ኤምፕሎይመንት ኢንካም ታክስ ለምንድን ነው እሱም ቀንሷል ነው ማለት ሁሉም ቀንሰው ነው። እነዚህ ተደማምረው ቫቱ ቀንሶ ነው። የኢምፖርት ከስተምስ ዲቲ እና ሰርታክሱ ቀንሶ ነው። የኮርፖሬት ኢንካም ታክሱ ቀንሶ ነው። ኢምፕሎይመንት ኢንካም ታክሱ ቀንሶ ነው። እነዚህ ተደማምረው ነው የመንግስትን ጠቅላላ ከጂዲፒው አኳያ የታክስ ቱ ጂዲፒ ሬሾን የቀነሱት ነው። ስለዚህ እንግዲህ ዋና ቁልፍ ግኝቶች ያሏቸው የሚከተሉት ናቸው ነው። ኢምፕሎይመንት ኢንካም ታክስ ፌል ፍሮም 1.61% of GDP in 2015-16 to 1.24% of GDP in 2022-23 ይሄ እኔ ይመስለኛል ቀጥታ ማለት እንትን ነው የደሞዝ ግብር በዊዝሆልዲንግ ነው የሚሰራው በአብዛኛው ገብቷቸዋል። ኤኒዌይስ ለመጨረሻው ኦፒኒየን ከማምጣቴ በፊት በዊዝሆልዲንግ ነው ስላችሁ ምን ማለት ነው? ደሞዛችሁን ሳታዩት ነው ግብሩ የሚወሰደው ማለት ነው። ደሞዝ የሚከፍላችሁ ሰው ግብሩን ቀንሶ ከእናንተ ላይ የደሞዝ ግብሩን ቀንሶ ዊዝሆልድ አድርጎ ያንን የራሱን ኢንካም ዲክሌር ሲያደርግ ወይንም የራሱን ታክስ ሲከፍል አብሮ ነው የሚከፍለው እና ዊዝሆልዲንግ ኤጀንት ነው ለደሞዝ በአብዛኛው ደሞዝ ከፋይ ማለት ነው። እንትን ካልሆነ በስተቀር ላይክ ነው እንትን ማለት ደሞዝ ክፍያ ብላችሁ ግብር ላይ የምታስቀንሱ ከሆነ የግድ ማለት ደሞዝ ኤክስፔንስ አለኝ ብላችሁ ኤክስፔንስ የምታስመዘግቡ ከሆነ የደሞዝ ግብር አብራችሁ ማስገባት ስላላችሁ ዊዝሆልድ አድርገው ነው የሚያስገቡት ብዙ ጊዜ እና ከጂዲፒው አኳያ ደሞዝ እንትን ቀነሰ ማለት እኔ ይገርማችኋል። አሁን ስታቲክ የሚሆን መስሎኝ ነበር። እንዴት ነው የሚባለው? ምን መሰላችሁ? መጽሐፍ ስታነቡና ብዙ ሀሳብ ፕሮሰስ ስታደርጉ አንዳንድ ነገሮችን መደመርን መቀነስ ብላችሁ ታስቀምጣላችሁ፣ ወይ መቀነስን መደመር ብላችሁ ታስቀምጣላችሁ። መጨመርን እንደዚህ አይነት ነገር ያጋጥመኛል እኔ በራሴ አይ ዶንት ኖ እንደዚህ አይነት ነገር የሚያጋጥማችሁ ከሆነ እና ደሞዝ ይገርማቸዋል በዓለም ላይ አብሮ ከኢንፍሌሽን ጋር በጣም ይስተካከላል ነው። እኛ ሀገር ደግሞ እንትናችን እንዳልኳችሁ በቃ ይሄ ሀገር ከመጠበቅ በስተቀር ሀገር ማስተዳደር፣ ሀገር መምራት፣ ሀገር ማሳደግ የሚባል ነገር እንደ ሀገር ነው የምላችሁ ላይክ ነው እውቀት የለንም። በቃ ይሄ እውቀት እጥረት አለብን ማመን ያለብን ይመስለኛል ነው። የተለየ ነገር ሊሉ ይችሉ ይሆናል። እንደኔ ግን ደሞዝ አትጨምሩም ነው በትክክል እንፈራዋለን ማለት በተለይ ከመንግስት አኳያ ነው የምላችሁ እንትን ፔስ ሴተር እሱ ስለሆነ የደሞዝ ይላል። ግን ያው እዛ ጋር እንዴት ነው እዛ ጋር ስለሚያበላሽ የሆነ ጀስቲፊኬሽን ያመጣላችኋል እኮ ግን መጀመሪያ ያበላሸው ይሄ የምትከተለውን ነገር አቁም ነው። እሱን አቁም ደሞዝ መጨመር ቀላል ነው ኢን ሰንስ አትሊስት ነው ላይክ ነው የመንግስት ተከፋይ መኖር መቻል አለበት ቢያንስ ነው የምላችሁ። ሌት አለውን ሚኒመም ዌጅ የሚሰራው ሰው አሁን እኮ ተከፋዩ ራሱ ሰው መኖር እንዲከብዱ የሚያደርግ ሁኔታ ነው የሚፈጠረው። ኢምፕሎይመንት ኢንካም ታክስ እንግዲህ ከ1.61 ወደ 1.24 ቀነሰ ነው ከ2015-16 እስከ 2022-23 ስለዚህ ድርሻው ከቶታል ታክስ ቱ ጂዲፒ ሬሾ አንጻር ኮርፖሬት ኢንካም ታክሱ 14% ነበር ያሉት አይደለ? ኪ ፋይንዲንጉ ላይ እዚህኛው ይሄ የሚገርም ነው እኮ ማለት ኮርፖሬሽኖቹ ተደምረው በኢትዮጵያ ሴናሪዮ በጣም እንትን ነው የነሱ ቅናሽ። አሁን ይሄ ቅናሹ ስንት ነው? ከ0.61 ማለት ነው 1.61 ስታደርጉት 1.61 ኦቨር 1.24 ከ11.47 5.32 ነው። ከ5.3 በፐርሰንቴጅ ፖይንት ብታስቀምጡት 0.37 ፐርሰንቴጅ ፖይንት ነው የቀነሰው ነው 0 በፐርሰንቴጅ ፖይንት 0.37 ነው የቀነሰው ነው።
ግን ጂዲፒው ላይ ቶታል ያሳደረው ተጽዕኖ 8% ነው። ታክስ ቱ ጂዲፒ ሬሾ ላይ ያሳደረው እንትን 8% ነው። ኮርፖሬት ወደ 74.74 አካባቢ ነው የቀነሰው ከነበረበት ማለት ነው። እና 44 ሶሪ 44 አካባቢ ነው የቀነሰው። ቶታል ጂዲፒ ላይ ያሳደረው ተጽዕኖ 14% እንደነበረ ይመስለኛል። ለምን ተመልሰን አናየው? ፔጃፕ የለም ወይ እንዳትሉ ፈልጌ አውጥቼው ኪቦርድ ላይ እየቆጠርኩ ነው። ያለቅ ነው። በኮርፖሬት እንግዲህ ከ1.77 ወደ 1.03 ነው የቀነሰው። which is እንግዲህ ስታደርጉት ስንት ነው? 74 0.74 ፐርሰንቴጅ ፖይንት ቀንሶ ግን ከጂዲፒው ላይ ያሳረፈው ተጽዕኖ 16% ነው። ማን ነው ስሙ? ማን ነው ስሙ? ኢምፕሎይመንት ኢንካም ታክስ ደግሞ ኢምፕሎይመንት ኢንካም ታክስ ደግሞ ኢምፕሎይመንት ያኛው እንግዲህ በእንትኑ መሰረት ከሄድን ያኛው ኮርፖሬት ኢንካም ታክስ 1.77 ነበር ወደ 1.03 ቀነሰ። the difference is 0.74 ነው 74% ነው። ይሄኛው ከ1.61 ወደ 1.24 ቀነሰ። ዲፍረንሱ ስታረጉት ያኛው 74 ነው፣ ይሄኛው 0.07 ነው እና ሀፍ ነው። ይህ ነው ልክ ነው። ሰራተኛው በጣም ግማሹን ግብር መክፈሉ ገርሞኛል። ኦልሞስት ነው የምላቸው አይደለ ማለት ከኮርፖሬት ኢንካም ታክስ አይ ዊሽ አይ ኮምፔር ኢት ዊዝ አዘር ካንትሪስ ነው የምላችሁ። ሌትስ ሴይ አሜሪካን ጋር እንኳን ማነጻጸር ፌር አይደለም። ሌትስ ሴይ ከኦኢሲዲ ጋር እናነጻጽረው እስቲ ዝም ብለን ከእንትን ካሉት ሀገሮች ጋር per annum, right? How would the person, like, the corporate income tax compares to the employment income tax as percentage of the total annual tax in OECD countries. All right. I hope ጥያቄን አርቲክሌት አድርጌዋለሁ ብዬ ላስብ። Here is a clear grounded comparison of corporate income tax versus employment-related taxes as a share of total annual tax revenue in OECD countries. All right. Access to OECD employment-related tax domains total tax revenue. Okay, እንደዛ ነው ማለት ነው። 9% of total tax revenue from corporate income taxes. Okay, labor taxes drove OECD tax revenue to record high. Putting it. Okay. ማለት እኔ አንዳንዴ ስታት ይገርማል። ኢምፕሎይ ላይክ ነው ኮርፖሬት በጣም ብዙ የሚከፍሉ መስሎኝ ነበር ነው
why would አትታገሱኛላችሁ? Why would people say like the top 10% pay the most 50% in tax in EG USA, right? People say they are referring to federal income tax only, not the entire tax system. And income taxes in the US are highly progressive. Your research results confirm that. Top 5% alone paid or federal income taxes. Let me why people say ምን መሰላችሁ? አሁን ለምሳሌ በአሜሪካን ሀገር ምን አለ እኔ ማለት ስሰማ ነው ከምሰማው ማለት 5% የሆኑት ሰዎች 60% የሚሆነውን ግብር የሚከፍሉት እነሱ ናቸው። ላይክ ነው ጥቂት ሀብታሞች ናቸው ከፍተኛውን ግብር የሚከፍሉት እና ብሬክ ዳውን እያደረጋችሁ ስትሄዱ ሰራተኛው በጣም ትንሽ ግብር ነው የሚከፍለው ነው። አሁን ደግሞ እዚህ ጋር የሚሰጠኝ ምንድነው ነው 50% የሚሆነው የታክስ ኢንካም የሚመጣው ከሰራተኛው ነው። ኮርፖሬሽኖቹ የሚከፍሉት 9% ነው እና ተጋጨብኝ ነው። ይሄ ደግሞ ለምን ተጋጨብኝ? ከኛ ሀገር አንፃር ስታዩት ኮርፖሬሽኑ እኔ ኤክስፔክት ያደረኩት የነበረው ኮርፖሬሽኖቹ በጣም ብዙ ግብር ከፍለው ሰራተኛው በጣም ከነሱ ጋር ሲነጻጸር ያነሰ ግብር እንዲከፍል ነበር የጠበቅኩት ማለት ነው። በፐርሰንቴጅ ደረጃ ስታስቀምጡት ማለት ነው። ግን መታችሁ ስታዩት ኢንካም ታክሱ ከፍተኛ ነው ማለት እንዴት ልበላችሁ የኮርፖሬሽኖቹን ግማሽ ይከፍላሉ ነው። ጠቅላላ በኢትዮጵያ ውስጥ ያሉት ሰራተኞች ደሞዝ የሚከፍሉት ቁጥራቸውንም ስታዩ ብዙ አይደለም። ስንት 5 ሚሊዮን ምናምን ነው ነው እንዴት ልበላችሁ ሳላሪድ የሆነ በመንግስትም በግለሰብም በምንም ተቀጥሮ በየቦታው የሚሰራው ሳላሪድ የሆነው አርባን ውስጥ ያለው እንደዛ መሰለኝ ላይክ ነው። ዴታው አለ ራሱ የኢትዮጵያ ስታቲስቲክስ ሰርቪስ የለቀቀው እና አሰምሽን ዝም ብሎ ላይክ ነው በኖሽን ደረጃ በአይዲያ ደረጃ የነበረኝ ነገር ኮርፖሬሽኖቹ ናቸው ብዙ ግብር የሚከፍሉት ነው። ዴታውን እንዴት አሁንም የሚጋጭ መልስ የሰጠኝ ነው የመሰለኝ ካልተሳሳትኩ። ላይክ ነው they are talking about federal income tax, which is steeply progressive. Higher earners face higher margin rates concentrated among but this ignores the rest of the tax system: payroll tax, state income tax, sales tax, property tax, excise taxes, corporate taxes. All right, like like a much larger share of payroll tax, which are flat or regressive. Lower also actually shows top 50, top bottom 50 paid only 3% of the federal. like እንደዚህ ነው ማለት ዝቅተኛው ከታች ያሉት 50%ዎቹ ከጠቅላላው ከታክሱ 3% ነው የሚከፍሉት ነው የሚሏችሁ በአሜሪካን ሀገር እና እንዴት አድርገው እንዳመጣው share of income tax paid, share of all taxes paid. So the top 10% earners earn a very large share of total income. Income tax is designed to be progressive. So anyways ራሱን የቻለ ሌላ ምርምር ነው ልተው። ግን ኤኒዌይ 8% ኮንትሪቢዩት ያደርጋሉ ነው ላይክ ነው። ስለዚህ የኢትዮጵያ ታክስ በጠቅላላው ታክስ ቱ ጂዲፒ ሬሾ በ8% እንዲቀንስ አድርጓል። የሰራተኛው የገቢ ግብር በመቀነሱ ማለት ነው። This fall appears to be because formal sector employment earnings as measured by the Ethiopian Urban Employment and Employment Survey grew much more slowly than nominal GDP. ስለዚህ አንዱ እንግዲህ የስራ አጥነት መብዛት ነው። appears to be because formal sector employment earnings የስራ አጥነት መብዛት ሳይሆን earning as measured by the Ethiopian grew much more slowly than nominal GDP. ስለዚህ የሰው ገቢ ጂዲፒው ይሄ ኖሚናል ጂዲፒ እንግዲህ ምን ማለት ነው የሚለውን ባለፈው ለማስረዳት ሞክሬያለሁ። በወቅቱ ዋጋ የሀገሪቱ ጠቅላላ አመታዊ ምርት ሲባዛ ማለት ነው። ኖሚናል ነው ቢኮዝ ምርት ሳይጨምር ዋጋው ብቻ በመጨመሩ ጂዲፒ አድጓል ልትሉ የምትችሉበት መሆኑ ማለት ነው። ኖሚናል ነው ዝም ብሎ በስም ብቻ ነው ማለት ነው። ኔም ሌቭል ነው እንጂ ሪል ስታረጉት ያንሳል ብዙ ጊዜ። ይሄ በአለም ላይም ያለ ነው የትም ያለ ነው። ግን በኢትዮጵያ ሴናሪዮ ላይክ ነው በማንኛውም ሀገር ኳንቲቲው ሳይጨምር የምርት ፕሮዳክቲቪቲው መጠኑ ሳይጨምር
ዋጋው ብቻ ኢንፍሌሽኑ በመጨመሩ ጂዲፒው አድጓል ሊባል የሚችልበት መሆኑ ነው። እና በኢትዮጵያ ውስጥ አሁን ለዚህ ምክንያቱ ምንድን ነው? ጂዲፒው በሚያድግበት ኖሚናል ሬት መሰረት የሰው አርኒንግ አያድግም። ይሄ የከተማና ማለት የከተማ የስራና የስራ አጥነት ጥናት የሚለው ሪፖርት በሚያመለክት መሰረት ፎርማል ሴክተሩ ላይ ወይም መደበኛ ሴክተሩ ላይ ተቀጥረው ያሉ ሰዎች ደሞዛቸው እንትኑን የዋጋ ግሽበቱን ተከትሎ አይጨምርም ነው። ከዛ የተነሳ በቃ ዋነኛው ነው። The net effect of the tax policy on employment income tax to GDP ratio over the period was close to zero. Tax policy on tax thresholds were raised in 2016-17, leading to a sharp reduction in the average tax rate, but were subsequently frozen in a nominal terms, leading to an increase in the average tax rate that offset the initial reduction. The net effect of tax policy over the period was ማለት እንትን ነው። በእንትን ስታዩት በፔሪድ ስታዩት የሬት ለውጥ አለ ወይ? አሁን ለምሳሌ የሰራተኛውን ኢምፕሎይመንት ኢንካም ታክስ ለምን ቀነሰ ሲባል ሬት ቀንሰንላቸው ነው። ስለዚህ የቀነሰ ሬት እንዲከፍሉ ስለምናደርጋቸው ነው። በፊት ይከፍሉ ከነበሩት ለምሳሌ በ5,000 ብር ደሞዝ 2% ታክስ የምትከፍሉ ከሆነ አሁን በ7,000 ብር ደሞዝ 2% ብቻ እንድትከፍሉ ስላደረግን ነው እንዳይባል። እንደዛ አይነት ነገር የለም። ምክንያቱም ከፖሊሲ የመጣ አይደለም ነው። በአንቺው ከፖሊሲ የመጣ አይደለም። ፖሊሲ ነው እንጂ ስትራክቸር ሊሆን አይችልም፣ ኮምፕላያንስ ሊሆን አይችልም። ደሞዝ ካልጨመራችሁ ምንድን ነው ነው የታክስ ፖሊሲ አይሆንም። ግን ወይ የታክስ ፖሊሲውን ካላሻሻላችሁት በስተቀር የታክስ ፖሊሲው ያለክ ነው ከማሳነስ ካላሳነሳችሁት በስተቀር እንግዲህ ኤኒዌይ ወደ ዋናው ሐሳቤ ልመለስና ዜሮ ነው ኔት ኢፌክቱ ማለት የታክስ ቅናሽ ለሰራተኛው የተሰጠው የታክስ ቅናሽ ዜሮ ነው። ምክንያቱም 2016-17 ላይ ታክስ ተቀነሰለት ነው። ታክስ ቢቀነስለትም ግን ይሄ ኖሚናል ጂዲፒው ወይንም ከዋጋ ግሽበት ጋር የሚመጣው እድገት እየሰፋ ስለሄደ ነው leading to a sharp reduction in the average tax rate ቅናሽ ተደረገና but were subsequently frozen in nominal terms። ነገር ግን ያ ቅናሽ ባለበት ነው የቀረው ነው ከኖሚናል ተርሙ አንፃር። ኖሚናል ተርሙ ማለት የዋጋው ግሽበት እየጨመረ በሄደ ቁጥር ደሞዙ አልተነካም ነው፣ ባለበት ነው። ስለዚህ ዋጋ እየጋሸበ ሄዶ ቅናሽ ቢደረግላችሁም ብራችሁ ኦልሬዲ ቫልዩ አጥቷል ነው የመግዛት አቅሙ። ምክንያቱም ጂዲፒው እያደገ ነው፣ እንቅስቃሴ ያለ ጂዲፒው ያድጋል። ጂዲፒው ሲያድግ ግን ፎርማል መደበኛ የስራ መስክ ላይ የተቀጠረው ሰው ደሞዙ አብሮ እያደገ አይደለም እና 2016 ላይ የሬት ቅናሽ ቢደረግለትም ኖሚናል ጂዲፒው እየጨመረ በሄደበት እንትን ክራውል ስላላረገ ስላልዳህ አብሮት እንትኑ ቅናሹ ባዶ ነው ማለት ነው። ምክንያቱም በግሽበቱ በኖሚናል ጂዲፒው ይዋጣል ነው leading to an increase in the average tax rate that offset the initial reduction። ስለዚህ ነው እንትኑ ጨምሯል። ኖሚናል ጂዲፒ ማለት ነው 2000 ስንት ነው 2016-17 ላይ ሬት ተቀንሷል፣ ሬት ሪዳክሽን ተደርጓል። ይሄ ኖሚናል የሚባለው ነው ኖሚናል ጂዲፒ እየጨመረ ስለሄደና ግሽበት ማለት ነው እሱ እየጨመረ ስለሄደ ተጣተዋል ነው። አንዱ የወጣውን አንዱ አውርዶታል፣ አንዱ ያወረደውን ሌላኛው አውጥቶታል። ስለዚህ ባሉበት ነው ያሉት። ኔት ኢፌክት የለም ነው ኔት ኢፌክት ከሌለ ስለዚህ ዋናው ቅናሽ የመጣው ምንድነው? የጂዲፒው ኖሚናል መጠን በሚያድግበት መጠን የሰው ደሞዝ አብሮ አጀስትመንት አይሰራለትም። ስለዚህ ዋጋ ቢስ ነው። ከዛ ነው የመጣው እንግዲህ ይሄ የ0.37 ፐርሰንቴጅ ፖይንት 0.37 ፐርሰንቴጅ ፖይንት ሪዳክሽን ከዛ ነው የመጣው ነው። Employment income tax is one of the employment income tax is one component of Ethiopia's personal income tax system። ስለዚህ በኢምፕሎይመንት ኢንካም ታክስ ፐርሰናል ኢንካም ታክስ የሚባለው ጀነራል ካታጎሪ ወይም ጠቅላላ ነው
ሌሎችንም የኢንካም የፐርሰናል ኢንካም ካታጎሪዎች የሚያካትት አንድ ነው። ምንድነው አንድ አይነት ነው። ፐርሰናል ኢንካም ታክስ ለምሳሌ ይመስለኛል አሁን በግላችሁ ቢዝነስ ሰርታችሁ ላይክ ነው የግል ሶል ፕሮፕራይተርሺፕ ቢኖራችሁ በፐርሰናል ኢንካም ታክስ ስር ይመስለኛል ሪፖርት የሚደረገው። ሶል ፕሮፕራይተር ቢኖራችሁ ወይንም ኢንትረስት ብታገኙ ወይንም ዲቪደንድ ቢኖራችሁ ወዘተ በፕራይቬት ኢንካም ታክስ ፐርሰናል ኢንካም ታክስ የሚመጣ ይመስለኛል። ኢምፕሎይመንት ታክስ እሱ ስር ነው በፐርሰናል ኢንካም ታክስ ውስጥ employment income tax is levied on employees earning and collected via the pay as you earn regime ማለት ነው። እንግዲህ የኢምፕሎይመንት ኢንካም ታክስ ወይንም የቅጥር ገቢ ግብር ልክ አርን ስታደርገው ቅድም እንዳልኳችሁ እንትን ነው በዊዝ ሆልዲንግ ነው። ደሞዙን ሳታዩት ነው ቀጣሪያችሁ ቆርጦም ላይክ ነው ፔይ አዝ ዩ earn ማለት ልክ ስታገኙ እዛው ነው የሚከፈለው ታክስ። እናንተ ገና ደሞዙን ስታገኙ ግብር ትከፍላችኋል አይደል? ሌላው ነጋዴ ለምሳሌ earn ካረገ በኋላ ቆይቶ በኋላ ነው የሚከፍለው አይደለም? ትርፉን አስገብቶ ነው ይሄን ያህል አትርፌያለሁ ብሎ የሚሰጠው። የደሞዝተኛ ግን ፔይ አዝ ዩ earn ነው። ልክ ደሞዙን ሲቀበል ኦልሬዲ ግብር ከፍሎ ነው የሚቀበለው። The federal government collects EIT, employment income tax, on the earnings of employees of the federal government in the international organizations, and the regional government collect the employment income tax on the earnings of other employees. የፌዴራል መንግስቱን ሰራተኞች ላይክ ነው የደሞዝ ግብር ይወስዳል። እንደዚሁም የውጭ ሀገር ሰራተኞች የደሞዝ ግብር ላይክ ነው የውጭ ተቋማት ላይክ ነው የደሞዝ ግብር ገቢ ይወስዳል። የቀሩትን የክልል መንግስታት ይወስዳሉ። ስለዚህ የራሳቸውን ሰራተኛ ወይም በክልላቸው ውስጥ የሚሰራ ወዘተ እንደሱ ይወስዳሉ ማለት ነው። collects employment on earnings of employee of federal government. So the other components of the personal income tax system are personal business income tax አሁን እንዳልኳችሁ ማለት ነው። ሌሎቹ የፐርሰናል ኢንካም ታክስ ፐርሰናል ቢዝነስ የግል ቢዝነስ ኢንካም ታክስ ፐርሰናል ኢንካም ታክስ ውስጥ ነው ሪፖርት የሚደረገው። የክራይ እዛ ውስጥ ነው የሚካተተው። ክራይ ግን ሬንታል ኢንካም በኮርፖሬሽን ደረጃ ቢያከራይስ አይደለም ማለት ትልቅ አፓርታማ ሰርታችሁ ብታከራዩ እና አንድ ሳይሆን 5 6 10 20 ምናምን ብታከራዩ ቢሆን እና በጋራ የሚሰራ ምናምን ሼር ካምፓኒ ቢሆን ወዘተ ቢሆን ሬንታል ኢንካም ብሎ ጠቅልሎ እዛ ውስጥ ማስገባት ምን የሚሉት እንደሆነ ማለት ሬንታል ኢንካም በኮርፖሬት ደረጃ አርን ሊደረግ ይችላል ከሚል ሀሳብ ነው። ግን በኢትዮጵያ ውስጥ እንግዲህ ፐርሰናል ኢንካም ላይክ ነው ፐርሰናል ኢንካም ታክስ የሚባሉት የቢዝነሱም የፐርሰናል ኢንካም ነው የሚባለው ነው። ከክራይ የምታገኙትም ገቢ እንደዛ ነው። ከዲቪደንድ ከሎተሪ ወዘተ የምታገኟቸው የፐርሰናል ኢንካም ታክሶች ናቸው ማለት ነው። የፐርሰናል ኢንካሞች ናቸው። These are not examined in detail as collectively they only account for like 0.16 percentage points of the fall in the tax to GDP ratio compared with 0.6 percentage points accounted by the the tax or like percentage points in the tax to GDP ratio. እንዴት ነው እዛ ጋር ምንድን ነው የሚሉት መጥቶላችኋል ማለት ይሄ ፐርሰናል ከሌሎቹ ከኢንካም ከኢምፕሎይመንት ውጭ ያሉት የሚገኙት እንትኖች ላይ ትኩረት አይደረግም። ምክንያቱም እንትን ናቸው ነው በጣም ኢንሲግኒፊካንት ናቸው። ጠቅላላ ተደምረው ከዲቪደንዱ ከምኑ የሚገኘው ከዲቪደንድ ከነጋዴ ማለት የግል ቢዝነስ ከሚባሉት ከሎተሪ ከወዘተ ከሚገኙት ተደማምሮ እንትኑ ሬቱ ትንሽ ነው 0.1% ነው ለፎል ኢን ታክስ ቱ ጂዲፒ ሬሽዮ ኦኬ ቶታል ፎል። ግን እዚህ ጋር አሁን እኔ የተምታታብኝ ምን መሰላችሁ ኢምፕሎይመንት ኢንካም ታክስ ከጂዲ ላይክ ነው
የጂዲፒው 1.61 ነበር ነው በፐርሰንት ደረጃ ወደ 1.24 ወርዷል። ጠቅላላ ታክስ ቱ ጂዲፒ ሬሾ ላይ ያለው ተጽዕኖ 8% ነው ብለዋል። ኢምፕሎይመንት ኢንካም ታክስ ማለት ነው። ምን ሚስ አድርጌ ነው አይ ዶንት ኖ። እዚህ ጋር በጣም ዝቅተኛ ነው፣ ምክንያቱም ኮምፔርድ ዊዝ 0.36 ፐርሰንቴጅ ፖይንትስ አካውንትድ ባይ ኢምፕሎይመንት ኢንካም ታክስ። ምናልባት ከእንትኑ አኳያ ይሆን ዲስ አር ናት ኤግዛማይንድ ላይክ ነው። ከምን አኳያ ይምታታል አይደል? እዛ ጋ 8% ፐርሰንቴጅ ፖይንትስ ነው ፐርሰንቴጅ ፖይንት ስላለ ነው ታክስ ጂዲፒ አካውንቲንግ ፎር 8% ኦፍ ቶታል ፎል። ያኛው ፐርሰንት ነው የኛው ፐርሰንቴጅ ነው ካሉ ፐርሰንቴጅ ፖይንት ነው ካሉ አላውቅም፣ ግን it isn't አላፕለን ትርጉም አልሰጠኝም። ሶ ቁጥሮቹን ነው የምላችሁ ላይክ ነው እንግዲህ በዚህ እኛ ስንል በዚህ መልኩ ነው ብለው ሊያብራሩት ይችላሉ። The fall in employment income tax to GDP ratio is particularly striking given that income taxes thresholds have been frozen since 2016 and 17 when they were last reviewed up, in a context of high nominal earnings growth. A freeze in tax thresholds means that the average tax rates increase over time as more and more taxpayers cross tax thresholds and a larger fraction of income is taxed at higher rate. Process knows fiscal drag. In 2015-16, an individual whose employment earnings were equivalent to nominal GDP per capita in that year would pay an average tax rate of 11% as shown in figure 4.22. This is rough measure of tax burden of employment income tax on relatively middle earners. ድራግ ያደርጋል ነው ደግሞ ነው ማለት። አሁን ለምሳሌ ደሞዛችሁ ማለት በስኬሉ መሰረት ነው። አሁን ለምሳሌ እንትን አለው አለ ደረጃ አለው የሆነ ላይክ ነው እንዴት ልበላችሁ፣ የሆነ የኤምፕሎይመንት ኢንካም ታክሱን ብታዩት በአጠቃላይ የታክስ ሬቱን ብታዩት ቲር አለው አይደለም። እና ስታድጉ ለምሳሌ ሹመት ይሰጣል ወይ ምንድነው እድገት ይሰጣል ምናምን ታድጋላችሁ ትገባላችሁ፣ ግን ደሞዝ አልተቀየረም እና ታክስ ሬታችሁ ግን ይጨምራል፣ ስለዚህ ትጎዳላችሁ አይነት ነገር ነው የሚሉ። ቆይ እስቲ ልጨርሰው። ኦኬ is particularly striking given that the income threshold have been frozen. Income tax thresholds have been frozen since 2016 when they were last revised up. የሴንተንሱን ሄድበት ማለት እንትን አልኩኝ፣ ሁለት ሀሳብ ሆንኩኝ። አንድ ጊዜ እንትኑን ጨረሻው እንደገና ሪቪው ላርገው፣ እንደዛ ስትሉት ደግሞ ነገሩ እየተወሳሰበ ሄድና አንዱን ወደኋላ መመለስ ይመጣል። ስለዚህ እንደመጣ በየሴንቴንስ ብሬክዳውን ያደረግ ነው እንሂድ። 2016-17 ላይ ነው ብራኬቶቹ የወጡት ነው። ኦፍኮርስ አሁን ሪቫይዝ ተደርጓል። ይሄ ያለፈ ነው ማለት ባለፈው አዲስ የወጣ ታክስ እንትን አለ። ከ2000 በታች ነው፣ ከ2000 በታች የወር ገቢያችሁ ማለት ከ24000 በታች የዓመት ገቢያችሁ ከሆነ ምንም ታክስ አትከፍሉም የሚለው ማለት ነው። ፍሮዝ ላይክ ነው አዲስ የወጣ አለ። ይሄ አሮጌው ነው። ግን ኮንሰፕቱ አንድ ላይክ ነው። ኮንሰፕቱ ምንድነው? በጠቅላላው እንትን እያደገ በሄደ ቁጥር ጂዲፒው እየሰፋና ኢንፍሌሽን የዋጋ ግሽበት እየጨመረ በመጣ ቁጥር እንትኑ ሬንጁ ምንድነው የሚባለው? አሁን ለምሳሌ ኤግዘምት የሚደረገው ሰው አይስተካከልለትም ነው። ዋጋ ግሽበቱ እየበዛ ነው። ስለዚህ የዛሬ ዓመት 2000 ብር ነፃ መደረጉ ጥሩ ሊሆን ይችላል ማለት ነው። በዚህ ዓመት ግን 4000 ብር ላይክ ነው 4000 ብር መሆን ነበረበት ነፃ የሚደረገው ሜቢ ነው የምላችሁ። እና ፍሮዝ ሲያደርግ
ትገባላችሁ የሚቀጥለው የእድገት ደረጃ ውስጥ። የእድገት ደረጃ ውስጥ ስትገቡ ግን እንትኑ ትሬሽሆልዱ ፍሮዝ ስላረገ ወይንም ባለበት ቆሞ ስለቀረ ዩ ኢንድ አፕ ፔይንግ ሞር ስፔሻሊ ከእንትኑ አኳያ ከብሩ የመግዛት አቅም አኳያ ማለት ነው። ለምሳሌ የዛሬ አመት 100 ብር የሚገዛው ነገር እና ዛሬ የሚገዛው ነገር እኩል ስላልሆነ ትጎዳላችሁ ነው። when they were last like in a context of high nominal earnings growth, a freeze in tax threshold means that average tax rates increase over time ማለት ኖሚናል ኤርኒንጋችሁ በጣም እየጨመረ ሄዶ ግን ታክስ ሬቱ ፍሬዝ ካረገ ማለት ባለበት ከቀረ በአማካይ ሞር ግብር ትከፍላላችሁ ነው። as more and more taxpayer cross thresholds and a larger fraction of income is taxed at high rates, a process known as fiscal drag ይባላል ነው የሚለው። ምንድን ነው ቋንቋው ገብቶኛል፣ ፒክቶራይዝ ማድረግ ግን አቃተኝ እነሱ በሚሉት ነገር ነው ወይ ዋትስ ፊስካል ድራግ ብለን አይ ቲንክ ዋትስ ፊስካል ድራግ like e.g. employment income tax ይህ ነገር ብራውዝ ለማድረግ በጣም አስቸጋሪ የሆነ ማይክሮሶፍት ጄሚናይ ኢንተርኔቱ አለ ባሉበት ይቀራል ነው የሚለው። ዋትስ ፊስካል ድራግ ኢን ኤምፕሎይመንት ታክስ income rise often due to inflation or general wage growth. Tax thresholds allowance points are not increased or increased while then the rate of inflation grows. The effect on employment tax in the context of employment like income tax in national insurance, blah blah. And fiscal drag has to bracket creep. As nominal wages increase, people are dragged into higher tax brackets, even though their real purchasing power, what they can actually may not have increased. All right. The same thing, loss of allowances, more people start paying taxes or start paying a higher rate of tax. Their income has risen above the tax-free personal allowance or other deductions which remain fixed. Impacts on like on sales tax. ባለበት ይቀራል ነው ማለት ደሞዛችሁ እየጨመረ ደሞዛችሁ ሊጨምር ይችላል እና ደሞዛችሁ በጨመረ ቁጥር ሃየር ታክስ ብራኬት ውስጥ እየገባችሁ ትሄዱና at the end of the day እጃችሁ ላይ የሚቀረው ብር የመግዛት አቅሙ ለምሳሌ ማለት አልመጣለኝ ነው ግን ሊመጣ ይችላል ነው። እጃችሁ ላይ ለምሳሌ እስኪ the new Ethiopian tax code the new Ethiopian tax rate. I think it's በተለይ ለአመታት ከቆየ ምናልባት ማለት ደሞዛችሁ ይጨምራል። ደሞዛችሁ በጨመረ ቁጥር ኢምፕሎይመንት ኢንካም ታክስ ለምሳሌ እዚህ ጋር አሁን ይሄ አዲስ ነው እንግዲህ ተሻሽሎ የመጣው በጁላይ 2001 ጁላይ 1 2025 ጀምሮ ስራ ላይ ይውላል የተባለ መሰለኝ ነው።
ለምሳሌ ከ0 እስከ 2,000 ብር የምታገኙ ከሆነ ምንም ግብር አትከፍሉም። ስለዚህ በየወሩ 2,000 ብር ነፃ እጃችሁ ላይ ይገባል ነው። ሌትስ ሴይ ደሞዛችሁ 3,000 ተደረገ፣ 15% ታክስ ትከፍላላችሁ። የ3,000 ብር 15% ስታደርጉ 150 400 ስንት ነው? የ3,000 ብር ደሞዛችሁ 3,000 ቢደረግ 3,000 ሲባዛ ላይክ ነው 1.5 450 ብር ትከፍላላችሁ። ያው ዲዳክሽን ምናምን ይኖረዋል። 450 150 ላይክ ነው 300 ይቀነሳል። ደሞዛችሁ 3,000 ቢሆን 150 ብር ብቻ ነው ግብር የምትከፍሉት። 150 ብር ብቻ ነው ግብር የምትከፍሉት። ስለዚህ 2,000 ምናምን ብር እጃችሁ ላይ ይገባል። 2,150 ሲቀነስ 2,850 ብር 2,850 ብር ደሞዛችሁ ነው እጃችሁ ላይ የሚቀረው ማለት ነው። ግን ያ 2,850 ብር የመግዛት አቅሙ እጃችሁ ላይ ይልቅ ነው ሲቆይ ይነው እንትኑ ምንድነው ከእንትኑ ጋር መያያዙ ብዙም ትርጉም አልሰጠኝም። ለነገሩ ስንት ሰው አጥንቶ ያስቀምጠውን ነገር አንተ የምትጠይቀው ምንድነው የሚል ጥያቄ ያመጣል እንጂ በጠቅላላው የደሞዝ ጭማሪው ችግር ነው እንጂ ትሬሽሆልዱ እኔ አሁን ለምሳሌ እንዴት ልበላችሁ እኔ በዚህ እስማማለሁ ማለት አይደለም። በኢትዮጵያ ታክስ እንትን ሲስተም ግን ያው አት ኤንድ ኦፍ ዴይ ደሞዛችሁ ሲጨምር የተሻለ ገንዘብ ይኖራችኋል ነው አይደለ? ምንም ትሁን ነው ብላችሁ አሁን 850 ብር የሆነ ትርጉም ያመጣል ብዬ አይደለም። ግን አዲስ ሬት ላይ ገባችሁ 2,000 ብር ብትሆኑ ዋጋው ጠቅላላው ማለት እንዴት ልበላችሁ ጠቅላላው የደሞዝ እንትኑ ስኬለተኑ እስካልተለወጠና ከኢንፍሌሽኑ ጋር እስካልተጣጣመ ድረስ የ2,000 ብር ተከፋይ ከምትሆኑ የ2,850 ብር ተከፋይ ብትሆኑ ይሻላል። ታክሱ 150 ብር ነው ወስዶባችሁ ነው። የ2,850 ብር ተከፋይ ብትሆኑ ይሻላል። ግን እነሱ የሚሉት ምንድነው ፍሪዝ አድርጎ ስለቀረ እኔ የታክስ ሬቱ ፍሪዝ ማድረጉ አይመስለኝም። ታክስ ሬት በየቀኑ በየአመቱ እየመጣ አትቀይር ማለት ደሞዙን ነው ማስተካከል ያለብህ እንጂ ችግሩ ደሞዙን ስታስተካክለው ሬቱን አብረህ ካላስተካከልከው ከእንትኑ ጋር ይሄዳል ነው። ኦኬ አፕዴትድ ታደርገዋለህ በየታይሙ እየመጣ በተለይ በጣም ኢንፍላተሪ ከሆነ ሶ ዋት ዘ ሶሉሽን ራይት። ስለዚህ በየጊዜው እየመጣችሁ ደሞዝ ላይክ ነው ሶ ሬዲዩስድ ፋይናንሻል ቤኔፊት new taxpayers individuals whose were above previously allowance are brought into the tax system for the first time. Fiscal drag allows government to increase tax revenue simply by keeping tax parameters. ምንድን ነው የሚባለው አሁን ጄሚናይ የሚለው መንግስትን ታክስ ላይክ ነው ኢምፕሎይመንት ኢንካም ታክሱን ይጨምርለታል እንጂ አይቀንስበትም ነው። ሰዎቹ ሊጎዱ ይችላሉ፣ ግን በየጊዜው አጀስት እያደረግክ እየጨመርክ ትሄዳለህ። ዋናው ሞር እንዲከፈላቸው ነው የተፈለጉት፣ ሞር እንዲያገኙ ማለት ከመነሻው አንጻር ኢንፍሌሽኑን ያገናዘበ የደሞዝ ማስተካከያ ይደረግላቸው ነው ሴንሱ። ያንን የምታረጋግጠው ደሞዙን በመጨመር ብቻ አይደለም። ምክንያቱም ደሞዙንም ዝም ብለህ ከጨመርከው ኢንትረስት ሬት ላይክ ነው የኢምፕሎይመንት ኢንካም ታክሱን አብረህ ካላስተካከልክ ከሱ ጋር ሰዎቹ ሚስ ያደርጉታል ነው እንትኑን። I think it makes sense. ማለት ደሞዝ መጨመር ብቻውን መፍትሄ አይሆንም። ከደሞዝ ጭማሪው ጋር አብሮ ሬት ማስተካከልም ያስፈልጋል የሚለው ያስኬዳል። ለምሳሌ ሰርታችሁ ፐርቼዚንግ ፓወሩ
ሌትስ ሴይ አሁን 2016 አሁን 2025 ነው የተሻሻለው አይደለም። ጥያቄ ውስጥ ቢያስገባም 2025 ጥያቄ ውስጥ ቢያስገባም ብላችሁ ምኑን ነው እንትኑን ሪሊ የ2000 ያንጸባርቃል ወይ ወዘተ ወዘተ እሱ ራሱ ተገቢ ነው ወይ የሆነ ብቻ አንድ ፌር የሆነ መነሻ ይዛችሁ ከዛ በኋላ በየጊዜው ሬት እና ደሞዝ እያስተካከላችሁ ትሄዳላችሁ። ማለት እንደ ኢትዮጵያ ታዳጊ ሀገር ከሆነ ሜቢ ሊያስኬድ ይችላል። ታዳጊ ሀገር ስለሆነ በጣም ጂዲፒው ኤክስፓንድ እያደረገ የሚሄድ ከሆነ እና ጂዲፒው ደግሞ ሁሌ ኤክስፓንድ የሚያደርግ ነው ሰፊ ነው የሚያደርገው ኤክስፓንድ የኢትዮጵያ ጂዲፒ ኤክስፓንሽን በ7 ዓመት 40% ኤክስፓንድ አድርጓል ነው። ዋጋም ደግሞ በ7 ዓመት ወደ 100 እጥፍ አካባቢ ጨምሯል ነው። ወደ 95% አካባቢ ጨምሯል ነው። ስለዚህ በ7 ዓመት ውስጥ የሰዎቹ ደሞዝ 100 እጥፍ ማደግ አለበት ቢያንስ ነው። 100 እጥፍ ስታሳድገው ግን እንትኑን ሬቱን ፍሪዝ አድርገው ከሆነ ለምሳሌ ሌትስ ሴይ አሁን 2025ን መነሻ አድርገን ብንወስደው 2025ን መነሻ አድርገን ብንወስደው እና በ7 ዓመት ውስጥ ሌትስ ሴይ 2032 ዓመተ ምህረት ላይ ጂዲፒው ላይክ ነው ኢንፍሌሽኑ ኖሚናል ጂዲፒው በመቶ ላይክ ነው ፕራይስ ኢንክሪዙ ወይንም እንትኑ ምንድነው ኢንፍሌሽኑ 100% ከሆነ በ7 ዓመት ውስጥ 2000 ብር ደሞዝ የሚከፈለውን ሰው 4000 ብር ብታደርጉለት ደሞዙን ደብል አድርጋችሁ ማለት ነው። መነሻው በ7 ዓመት ውስጥ ደብል አድርጋችሁ 4000 ብር ብታደርጉለት እንትኑን ሳታስቡ ማለት ነው። እንግዲህ በመሃል እድገት ሊያገኝ ይችላል። በየአመቱ የደሞዝ ጭማሪ ምናምን ሊያገኝ ይችላል። እሱን ልጠበቀው ነው። ዝም ብሎ በምሳሌ ደረጃ ነው። 2000 ብሩን ደብል አድርጋችሁ 4000 ብር ብታደርጉለት 4000 ብር አይደርሰውም። ምክንያቱም እንትኑን ካልነካችሁት ማለት ነው። ፊስክ ላይክ ነው ሬቱን ካልነካችሁት አይሆንም። ምክንያቱም 4000 ብር ላይ ሲገባ የ4000 ብር ታክስ ተደርጎ የ4000 ብር 15% የ4000 ብር 15% ተወስዶበት እዛ ላይ 300 መቀነስ ነው የ4000 ሲባዛ 0.15 600 300 ብር ለስ ይሆናል። ስለዚህ እንትን ነው የታክስ ሬቱ እንዲጎዳ አድርጎታል። ምክንያቱም 100% ነበር ደሞዙ ሊጨመርለት የሚገባው የተጨመረለት ግን 80 ምናምን ፐርሰንት ይሆናል። ላይክ ነው ኤግዛክትሊ በ7 ዓመት ውስጥ ነው ብላችሁ በ7 ዓመት ውስጥ 100% ነበር ሊጨመርለት የሚገባው ኢንፍሌሽኑን አጀስት አድርጎ የመግዛት አቅሙን ሜንቴን አድርጎ መሄድ እንዲችል 100% ነበር ደሞዝ ሊጨመርለት የሚገባው። ግን ሬቱ ስላልተጨመረ ደሞዙን ብቻ ስትጨምሩ 100% ስትጨምሩ በዛ አፌክት አደረጉታላችሁ እና ታክስ ሬት ሪቪው መደረግ ነበረበት የሚለው ይህንም እንዴት ልበላችሁ ወይም እንትኑን አድርጋችሁ ማድረግ ነው። ብር አይሸመጠጥም ነው እንጂ በትክክል ግብር የምትሰበስቡ ከሆነ በትክክል ሌላው የኢኮኖሚ ሴክተር በትክክል የሚሰራና ሪፍሌክት ማድረግ አለበት ነው እንደኔ ሪፍሌክት ማድረግ አለበት። ስለዚህ ደሞዝ ስትጨምሩ እንትኑን ያገናዘበ ማለት እሱ ላይክ ማይ ኮስችን ኢዝ አይ ዶንት ኖ ዱ እነሱ በሚያቀርቡበት መልኩ so where are you Gemini. So like I was reading this report and it says like there is a big nominal GDP increase each in Ethiopia, right? For example, in Ethiopia, the fiscal drag has excess, has exasperated the use of the employees because even salary increases are being undermined by freezing tax rates. And my question
provided they can do it. Should governments be increasing salaries that considers the rate, or should they also adjust the tax schedule with the salary increase? Which one is the most common sensible practice? I don't know. So I was reading this report. It says there is a big nominal GDP increase in Ethiopia. The fiscal drag has exasperated the woes of the employees because even salary increases are being undermined by freezing tax rates in like my question, provided they can do it. All right. Should governments be increasing salaries that considers the rate, or should they also adjust the tax schedule with salary? እንግዲህ ሬት በየጊዜው ይቀየራል ነው like this is an excellent question that goes right to the heart of tax policy, economic fairness, and government transparency, especially in developing economies like that experience high nominal GDP and inflation. The consensus among economists and most common sensible practices in developed economies that government should adjust the tax. Okay. This process is okay. Tax indexation. Here is a breakdown. ስለዚህ መፍትሄው ምንድን ነው? ደሞዝ መጨመር ነው? ግብር መቀነስ ነው? ዩ አር ቶኪንግ ላይክ ነው ያለንበት አሁን እሱ የሚለው ምንድነው? ታክስ ኢንዴክሴሽን ነው የሚባለው አለ። ታክስ ኢንዴክሴሽን ብለው አጀስት ያደርጉታል ነው። Adjusting salaries to account for fiscal drag. What it means, the government as an employer gives its employees a large nominal pay increase, intending for a portion of that raise to simply offset the higher tax due to fiscal drag, and the rest covers inflation. Drawbacks, distortion of wage, all right, ineffective for private sector, fueling inflation. Adjusting what it means, the recommended practice. ስለዚህ ደሞዝ በጣም ዝም ብላችሁ ከጨመራችሁ ሪኮመንድድ ፕራክቲሱ ነው ላይክ ነው ደሞዝ መጨመር ሳይሆን ግብር መቀነስ ነው ሪኮመንድድ ፕራክቲሱ። ምክንያቱም ደሞዙን ስትጨምር ፕራይቬት ሴክተሩ ፎሎ አፕ ሊያደርገው አይችልም። ዲስቶርሽን ትፈጥራለህ፣ ችግር ትፈጥራለህ ወዘተ ነው። ስለዚህ እንትንን ሬቱን አጀስት አድርገህ ስለዚህ 2,000 ነበር ግብር የማይከፍለው አሁን 4,000 ልታደርገው ትችላለህ። ምክንያቱም አሁን ለምሳሌ በ7 ዓመት ውስጥ ኢንፍሌሽኑ 100% ስለሆነ ማለት ነው። በ7 ዓመት ውስጥ ኢንፍሌሽኑ 100% ስለሆነ እንደሱ ታደርጋለህ ነው ማለት ሞስት ኮመን ሴንስብል ፕራክቲሱ እሱ ነው የሚለው። እሱን ካረክ ደግሞ ኢንካም ታክስ ልታጣ ነው አይደለም፣ ይቀንሳል ማለት እያወራን ያለ ነው የመንግስት ኢንካም ታክስ ቀነሰ ምን እናርገው የሚል ነው። እና እነሱ ያታግሏቸዋል ነው ሀሳቤ ከገባችሁ። ምክንያቱም እያወራን ያለ ነው ለምንድን ነው ኢምፕሎይመንት ኢንካም ታክስ የቀነሰው? ኢምፕሎይመንት ኢንካም ታክስ የቀነሰው ደሞዝ ፍሪዝ ስላደረገ ነው አይደለም? ኪ ፋይንዲንጉ አሁን ለምሳሌ ነው ወይስ ሌላ ነገር ነው? This fall appears to be because formal sector employment earnings as measured by the Ethiopian grew much more slowly than nominal GDP. earningጋቸው ስለዚህ ደሞዝ ጨምር አይደለም ማለት earningጋቸው ከጂዲፒው አንፃር የቀነሰ ስለሄደ ነው። ኦፍ ኮርስ earning ማለት ታክስ በመቀነስ earningጋቸውን ልታበዛው ትችላለህ አይደለም? ስለዚህ ምንድነው አርጊው የምናደርገው? አሁን ምን ላይ ነው what are we advocating for? ምንድነው አድቮኬት የምናደርገው? ግብሩን እንቀንስላቸውና ለሰራተኞች ገቢያቸውን እናስፋው። አይ ደሞዝ እንጨምርላቸው ካል ፕራይስ ሲስተም ታዛባለህ፣ እንትኑ አይችልም። ድሮባክ አለው ነው የተጠና የሚታወቅ ነገር ነው አይደለም? እንግዲህ adjusting like adjusting salaries to account for fiscal drag የፊስካል ድራግ የተባለውን ነገር ከግምት ውስጥ ለማስገባት ወይንም የሱን ተጽዕኖ ባዶ ለማድረግ ደሞዝ ማስተካከል ነው። the government እንግዲህ መንግስት እንደ ቀጣሪ gives its employees a large nominal pay increase like ኢንፍሌሽኑን የሚስተካከል ከፍ ያለ ሰፋ ያለ የደሞዝ ጭማሪ ያካሂዳል ነው። that is higher tax due to fiscal drag
and like እንደዚህ drawback አለው ነው distortion of wages. This approach artificially inflates government wages. የመንግስትን ለምን አርቲፊሻሊ ላይክ ነው ራሱ እንትን ነው ክርክር ለምንድን ነው አርቲፊሻሊ ኢትስ ናት ላይክ ነው አርቲፊሻሊ ምናልባት ከገቢው አኳያ ግብር የመሰብሰብ አቅሙን ካለማ ማለት ካለ ከግምት ካለማስገባት ነው ካልተባለ በስተቀር ለምንድን ነው አርቲፊሻል የሚሆነው? ኢትስ ናት አርቲፊሻል ምክንያቱም ገንዘቡ የመግዛት አቅም ቀንሷል። ኦፍ ኮርስ ብር አትሸመጥጥም። ግብር ግን ጥሩ አድርገህ ከሰበሰብ አኮርዲንግ ላይክ ነው ታክስ ቱ ጂዲፒ ሬሾ ከእንትኑ ጋር ከተስተካከለለ አይደል አርቲፊሻል ላይክ ነው። ለምን አርቲፊሻል ይሆናል? ኢፍ ዩር ታክስ ቱ ጂዲፒ ኤክስፓንስ አኮርዲንግ ቱ ዘ ኖሚናል ቱ ጂዲፒ የሚል ነገር ያመጣል። ለእኔ ነው የምላችሁ። አይ ዶንት ኖ ሴንስ ከሰጠዋል። making comparison with the private sector difficult and potentially driving up labor costs across the economy እሱ ምናልባት ሊያስኬድ ይችላል ማለት ግን አጀስት ያደርጋል የሚል እምነት ነው ያለኝ። ማለት ፕራይቬት ሴክተሩን ከባድ ያደርግበታል እና በጠቅላላው በኢኮኖሚ ውስጥ ደግሞ የጉልበትን ዋጋ ውድ ያደርግና ችግር ይፈጥራል ነው። የጉልበትን ዋጋ እንዲያውም መንግስት እኔ ፔስ ሴተር ቢሆን ነው ደስ የሚለኝ እንደኔ እንዳልኳችሁ ምርምር ሊጠይቅ ነው። በሚቀጥለው ቪዲዮ እንመራመርበት ማለት አይ ዶንት ኖ ለነገሩን ለመጨረስ ከምንሯሯጥ ወይንም ከፖሊሲ አኳያ ምን ይሻላል የሚል ነገር ለኔ ለራሴ እንደዛ ብናደርግ ይሻል መሰለኝ። ሌትስ ፖስትፖን ኢት ፎር ዘ 111th ቪዲዮ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ111ኛው እንገናኝ። ቴንክ ዩ